አካሌ ወገኔ ወጌ አለው ሽመሙ አለው ወገኔ ወጌ ምንድን አታ እዛ ሰፈር ግዳል። ሰላም ሰላም ቤተሰብ እንደምን አላችሁ? እኔ ኤርሚ ነኝ። አድዋ ሪአክት ነው። ዛሬም ባበደ ቪዲዮ ከች ብለናል። ነገር ግን አንድ ህግ አለን። ይህንን ቪዲዮ ከመጀመራችሁ በፊት ከታች ቀዩን በመጫን ሰብስክራይብ አድርጉ። እንዲሁም ደግሞ ከተመቻችሁ ላይክ አድርጉ። ለኔ ይጠቅመኛል። ላይክ አድርጉኝ ፈልጌው ነው። ዛሬ እንግዲህ ምርጥ ቪዲዮዎችን ይዘን የመጣ ነው። አብዛኛው ማለት ይቻላል ይሆናል አይደለ ወዝወዝ የሚያደርጉ ናቸው፣ ፈታ የሚያረጉ ናቸው ማለት ነው። እስኪ የመጀመሪያውን ቪዲዮ ነው ውሃ ምን ያህል ጠቃሚ እንደሆነ ለእናንተ አልነግራችሁ። እስኪ እንጀምር። ካየሁሽ ቀን ጀምሮ ማናይቶት መመስቃዬን አንዴ ብቅ ብትነው ምናል ብድን ከበሽታይ ተረጋጋ ይሉኛል። በአንቺ መረጋጋት ጠፍቶኛል። ያላንቺ እላለሁ መላሽ ካንቺ ጠብቃለሁ። አልቻለም ጎኔ። አንደኛ ነው የምር። ከ10 ስንት ትሰጣላችሁ ለዚህ ልጅ? እኔ ግን ከ10 ስጠው ብትሉኝ 10 ልሰጠው እችላለሁ፣ እሰጠዋለሁ። ምክንያቱም የሚገርም ድምጽ ነው ያለው። እስኪ ደግሞ ይሄንን ለአጭሮች ነው። አታ እዛ ሰፈር ግን ያለች ማለት ነው። ይቺ ቀይ እንጂ ጸጉራች ሰሚራ እኮ ነው። ሰሚራ ነው። ወይኔ አይሰሙኝም። ወይኔ ቆይ ደውል። አረን ከረጃጅም ሰዎች ጋር እኮ ነው። ወይኔ አቃታለሁ። ረጃጅም ሰዎች ጋር እኮ ሰሚራ ናት። ሄሎ እንትን አሁን የምታወሩት ሰሚራ ናት። አክዝም በልበል ሰባይ ደግሞ ቂሜን አይቷል። አታደምጡኝ። አዳምጡኝ። ሰሚራ አንተ ተደረቀው። ሰሚራ ጠፍቶኝ እኮ ነው። ወይና ቦክሰር ቢያረግ አንደኛ ነው እንጂ ኧረ ይለያል። እስኪ አሁን የታምራት ደስታን ፀሐዬ ቢዘፍነው እንዴት አይነት አክት እንግዲህ ታውቁታላችሁ። ፀሐዬ ቢዘፍነው ምን አይነት አክት ሊያሳይ ይችላል? እስኪ ባዝን በደሰት ታውቂልኛለሽ፣ ከማንም በላይ ትረጂኛለሽ። አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ሰው ምን ይለኛል? አንደኛ ፀሐዬ ነገሮችን መግለጽ ይወዳል እና ምርጥ ነው። አሸንዳ ነበረ አልፏል። እስኪ እኔ ስለ አሸንዳ ደግሞ አቤላ አለው ሽመሙ ማኝማ ብራይዳል ሻወር አለብኝና ለስጦታ መዘብዘፊያ ወስድ ችግር አለው እንዴ? መዘብዘፊያ አረታዎች እንድመታ እንድበላት ተው። ምን ላርጋት ግራ ገባኝ እኮ። ገዛላት እስኪ ሳምባ ለድመቴ አንጭባ ገዛላት እስኪ ሳምባ። ብር የለኝም ከኪሴ አፈሰሰ ጣራ ፈሰሰ ድመቷ ረግጣው ነው እንደ ወዳ ገባው። አሸንዳ ተቀደዋል። አሸንዳ ሁሉ ተቀደዋል። አፍስሷል አሉ ተቀደዋል። ውሃ በሙሉ ተቀደዋል። አሸንዳ ተቀደዋል። አሸንዳ ግረም ተቀደዋል። ቀዳውቺ ድመት ተቀደዋል። አሸንዳ ተቀደዋል። አንደኛ ነው አሸንዳ። አቤላ የሚታወቀው አብዛኛውን ጊዜ ነገሮችን በዘፈን ነው የሚገልጻቸው እና ክብር እንሰጠዋል። እስኪ ብድር አመላለስ ወይም ደግሞ አከፋፈል እንደዚህ መሆኑን ወይም ደግሞ የምታውቋላችሁ እስኪ ይውልኝ። አቤት
ባለፈው ያበደርኩን 20 ብር ስጠኝ እንጂ። እሺ ለአሁን እንካ 10 ብርና ቀሪውን ሌላ ጊዜ ከፍላለሁ። እኔም እኮ ላንተ የዛሬ ወር 20 ብር አበድሬህ ነበር። አው ይሄው እንካ 10 ብር ሌላ ጊዜ ሰጣለሁ። እሺ ችግር የለው። ላንተም እኮ ባለፈው እኔ 20 ብር አበድሬህ ነበር። ታስታውሳለህ? አዎ አስታውሳለሁ። ክፈለኛ። እሺ ይሄው 10 ብር ሌላ ጊዜ ከፍላለሁ። ስንት ብር ነበር የሚቀርብኝ? 10 ብር ነው የሚቀርብኝ። ያው እንካ 10 ብር እዳይን ጨርሻለሁ። አው ጨርሰሃል። 10 ብር ነው የሚቀርብኝ? አዎ 10 ብር ነው። ይሄው እንካ እዳይን ጨርሻለሁ። እኔ ስንት ነበር የሚቀርብኝ? 10 ብር ነው የሚቀርብህ። ይሄው እንካ አሁን ምንም እዳ የለብኝም። በቃ እዳችንን ጨርሰናል አይደል? አዎ ጨርሰናል። በቃ አንደኛ አከፋፈል ትጠላለህ። እስኪ ደግሞ ይሄን ልጋብዛችሁ። ራቹ ቅዳሜ መጠጣትን ሁሉም ኢትዮጵያዊ ለምን እንደ ግዴታ እንደሚያየው ታውቃለህ? ነገሩ ከስሙ ይጀምራል። ቅዳሜ የሚለውን ስም ኢትዮጵያ ውስጥ ያሉ ሁለት ትልልቅ ብሔሮች ናቸው በጋራ ያሉት። ማን ናቸው? ቅዳሜ ማለት ቅዳ ማለት በአማርኛው ነው ቅዳው። ሜ ማለት በአፋን ኦሮሞ እስቲ እንደማለት ነው። ቅዳሜ ቅዳውስቲ መጠጡን እኮ ነው ማለት ቅዳውስቲ። ግን አንደኛ ነው። እነማን ናቸው ቢገለጽልን አሪፍ ነበር። ትላልቅ እነማን? እሺ እዚህ ጋር ደግሞ ፈታ ያደረገኝ ዝም ብዬ ሳይ የኛ ሀገር አይደለም ግን ፈታ አድርጎኛል። እስኪ ነው አንደኛ እስኪ ደግሞ አክቲንግ ይሄ ልጅ ቢሰራ እንዴት ሊሰራው ይችላል? አክቲንግ አሰሩትኝ፣ ፊልም አሰሩትኝ ይላል። እስኪ እንየው። አባቢ እንዴ አባቢ እንደሱ ነው እንዴ የሚባለው? ታዲያ ምንድነው የሚባለው? አንተ ራስህ አይደለ እንዴ ሰው ሲጠራ አቤት ነው የሚባለው ያልከኝ? እሺ አቤት። አዎ እንደሱ ነው የሚባለው። ሰውዬ አሁን ምን እንደፈለክ ብቻ ንገረኝ። እየተቆጣኝ እኮ ነው አባቢ ታውቀዋል? አንተ ልጅ የመንደር ሰው ይሆንክ ነው እንዴ? ቆይ እኔ ሳላቅ እዚህ መንደር ለመንደር መዋል ጀምራል እንዴ? ታዲያ የት ሄዳለሁ? የልጆች መጫወቻ ውሰደኝ ስላት ውስደኝ። አሁን 2 ወር ካንተ ጋር ነው የምቆየው? ምንድነው ያልከኝ አባቢ? አይ ከራሴ ጋር ነው ያወራሁት። ብዙ ጊዜ ተራስ ጋር ተወሮ እኔ የሆነ ነገር እንዳልጠይቀ ነው። ኡፋ በቃ ጠይቀኝ አልኩ አይደል እንዴ? ምንድነው የፈለከው? ምግብ ነው ውሃ ነው የፈለከው? አንደኛ እኔ የምፈልገው የልጆች መጫወቻ ቤት እንድትወስደኝ ነው። አንተ ልጅ በቃ የመርሳት ችግር ገጥሟል ማለት ነው። ነግሬ ነበር እኮ ይሄ ወር የበጀት መዝጊያ ወር ነው፣ ገንዘብ ማምጣት አልችልም ብዬ ነበር። እንዴ ሰኔ አይደል እንዴ የበጀት መዝጊያ? እሱ የመንግስት መስሪያ ቤት ነው። የኔ ደግሞ የበጀት መዝጊያ ነሐሴ ነው እንዴ። ባለፈው ላሜ ቦራ ወሰደኝ አልከኝ፣ ወሰድኩ አይደለም? እንደገና ደግሞ መናፈሻ ወሰደኝ አልከኝ፣ እዛም ወሰድኩ። እንዴ ለምን እንካካዳለን? ባለፈው ላሜ ቦራ ጋር ወሰደኝ ስለ ቡራ ብሬ ለማሳየት ተመለስከኝ። መናፈሻ ስለ ደግሞ ዛፎች የሚበዙበት የጓደኛ ቤት ወስደህ ስመልሰኝ ያልገባኝ መስሎ ነው። ኧረ ተው አንተ ልጅ ግን ተው ቀስ ብለህ ደግ። እንዴ አባዬ የኔ ጓደኞች እኮ ቀኑ ሙሉ ነው የሚዝናኑት። ሊተኙ ሲሉ ብቻ ነው ወደ ቤት የሚገቡት። እና ማታ ቤት መግባት ፈልገህ ነው? አንተ ልጅ እንደው እባክህን ውጭ ማለቱን ተው። አንተ ኢትዮጵያ አይደለህ እንዴ? ውጭ ሀገር መቻልኩ። እኔ እኮ ሀገር ውስጥ ያለ መጫወቻ ቤት ውሰደኝ ነው ያልኩ። እንደውም ልንገርህ ውጭ ሀገር ወስጄ የምትፈልገው መጫወቻ እንድትጫወት ነው ማድረግ። በጣም ነው የማመሰግነው አባቢ። እሺ ቃል ግባልኝ። ቃል እገባልሃለሁ። ቃል ገብቼልሃለሁ። መቼ ነው የምትወስደኝ? ያው 18 ዓመት ሲሞላህ ነው። እኔ የምልህ አባቢ ሚስት ትምህርት ቤት ወላጅ ማለት ከመውለድ በተጨማሪ የሚያበላ የሚያስተምር መጫወቻ ቦታ የሚወስድ ነው ብለኛለች። ትክክል ናታ?
ታዲያ እኔ አንተን መጫወቻ ቤት ለመጫወቻ ቤት በየሳምንቱ ይዤ መዞር አለብኝ እንዴ? ገንዘቤን ወጭ አድርጌ አውጥቼ ካበላውና ካስተማርኩ አይበቃም? ምን እያልክ ነው? የመንግስት ትምህርት ቤት እኮ ነው የምማረው። መቼ ነው ከፍራ አስተምረኸኝ የምታውቀው? ኧረ እባክህ የማበላኝ ማጠጣዝ። እሱም ቢሆን ትምህርት ቤት ነው ስበላይ ነበር። አሁን ትምህርት ቤት ስለተዘጋ ነው እንጂ ስጋ በሚኖር ጊዜ ይዘልኝና ትለኛል ነበር። እኔ የምልህ አይደክምህም? እንቅልፍ አልመጣም? እስቲ ግባ እና ተኛ። ምግብ አልበላሁም እኮ እንዴት ነው የምተኛው? እሺ ምንድን ነው የምትበላው? ስጋ ነው መብላት የምፈልገው። ስጋ ነው ያልከው? አው ስጋ ስጋ። እንደውም እኔም አምሮኝ ነበር ስታወስ። ይኸው እንካ፣ እዚህ ሰፈር ካለው ሱቅ ይዛና። እዚህ ሰፈር እኮ ስጋ ቤት የለም። አየህ፣ የመርሳት ችግር እንዳለብህ አሁን አረጋገጥኩ። ባለፈው ሐኪሙ ስጋ አለርጂክ ነህ ያለህን ረስተዋል። በልጅነት አሳ ስላላበላህ ነው አምረሰው። እንደው አሳስ ቢሆን ስጋ አይደል? አሁን ምንድነው ግዛ ያልከኝ? አሁን ግዛ ያልኩ ቴስቲ ሶያ ነው። ቴስቲ ሶያ ስጋን ይተካል አይደለ? በልጅ አኩሪ አተርም ካለ ጠይቃቸው፣ እሱን ገዝተህ እንዲህ መከላከል እየቻለ ግን አንደኛ ነው አክቲንግ ላይ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ደህና ከማለቴ በፊት ያው የተለመደችዋን ሰብስክራይብ እንዲሁም ደግሞ ላይክ አድርጓት። ላይክ ማድረግ ነው፣ ቀላል ነው። ከስር ቀዩአለች፣ ቀዩን መንካት ብቻ። አላስገድዳችሁ። ይመቻችሁ።